ብዙዎቹ ያልተዘመረለት ጀግና ይሉታል። በፒካፕ መኪና አውሮፕላንን ከመከስከስ ያዳነ ጀግና ነው። ጄሰን ሉሲ ይባላል። በአንድ ኤርፖርት ውስጥ ሜካኒክ ሆኖ የሚያገለግል ሰው ነው። ታዲያ በአንድ ወቅት ስራ ላይ ያለ አንድ አውሮፕላን ማረፍ አቅቶታል በሚል ሬዲዮ ጥሪ ይደርሳቸዋል። ታዲያ ሁሉም የአየር መንገድ ሰራተኞቹ ዝግጁ ይሆናሉ። ያም አውሮፕላን ማረፍ ስላልቻለ አካባቢውን ይሽከረከር ነበር። የፊት ለፊት ጎማው ማረፍ አልቻለምና ሜካኒካል ችግር አጋጥሞበት መዘርጋት እንዳቃተው ኢንፎርሜሽን ይሰማል። ሁሉም የአውሮፕላኑን ማረፍ በተጠንቀቅ ይጠባበቃሉ። ታዲያ በዛሽ ቅጽበት ጄሰን አንድ ነገር ይወስናል። አውሮፕላኑ መውረጃው ሲቃረብና ዝቅ ሲል ጄሰን ኒሳን ፍሮንቲ የሚባል ፒካፕ መኪና ይዝና ከአውሮፕላኑ በኩል ፍጥነት መንዳት ይጀምራል። የፊት ለፊት ጎማው ላይ የአውሮፕላኑ ቀጥታ አድርጎ መንዳት ይተያዘ። ታዲያ በዚህ ሰዓት ነበር አውሮፕላኑ እንደዛ መሆኑን ያዩት ሁሉም ሰው እንደ ፊልም ይከታተሉት የነበረው። በዚህ ወቅት ፓይለቱ ሁለት እግሮቹን የኋላውን አውሮፕላን ማሳረፍ ይጀምራል።